ሰላም ቤተሰብ፣ አንድ ክፍል ውስጥ ያነብና በዛ ክፍል ላይ የተወሰኑ ቃላቶችን ላለው ኤፌሶን መጽሐፍ ላይ ያለው ስለ ዲያብሎስ መቃወም፣ ዲያብሎስን እንዴት እንደምንቃወም የሚነግረን ቃል አለ። እስኪ ቃሉን ላንብበውና ከዛ በኋላ አብረን ይህንን ቃል አካፍላችኋለሁ እንደገባኝ እግዚአብሔር እንዳስረዳኝ። የዲያብሎስን ሽንገላ ተቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ። መጋደላችን ከሥጋና ከደም ጋር አይደለምና አለቆችና ሰይጣናት ጋር፣ ከዚህም ከጨለማ ዓለም ገዢዎች ጋር፣ በሰማያዊ ስፍራ ካሉ ክፉ መንፈሳውያን ሰራዊት ጋር እንጂ። ስለዚህም በክፉ ቀን ለመቃወም ሁሉም ፈጽማችሁ ለመቆም እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ አንሱ። እንግዲህ ወገባችሁን በእውነት ታጥቃችሁ፣ ልብ በሉ፣ እንግዲህ ወገባችሁን በእውነት ታጥቃችሁ፣ የጽድቅንም ጥሩር ለብሳችሁ፣ በሰላምም ወንጌል በመዘጋጀት እግሮቻችሁን ተጫምታችሁ ቁሙ። በሁሉም ላይ ጨምራችሁ የሚንበለበሉትን የክፉን ፍላጻ ሁሉ ልታጠፉ የምትችሉበትን የእግዚአብሔርን ጋሻ አንሱ። የመዳንን ራስ ቁር የመንፈስንም ሰይፍ ያዙ። እርሱ የእግዚአብሔር ቃል ነው። የእግዚአብሔር ቃል ነው። አሁን ከላይ የዘረዘራቸው ሁሉ የእግዚአብሔርን ቃል ነው። የመንፈስ የእግር ጫማ መጫማት፣ የወንጌል ራስ ቁር፣ እነዚህ ከላይ የዘረዘራቸው ሁሉ በአጠቃላይ የእግዚአብሔርን ቃል ነው። ዲያብሎስን የምትቃወሙት በእግዚአብሔር ቃል፣ ዲያብሎስን የምትቃወሙት ስለ ኢየሱስ በማሰብ። ብዙ ሰዎች ስለ አጋንንት ስፋት፣ ውርድ፣ ጥልቀት፣ እንዴት እንደሚሰራ፣ እንዴት መቃወም እንዳለባቸው ያቋቋም ስልት ማለት ሲቃወሙ ስንት ሰዓት እንደሚቃወሙ 9 ሰዓት ይሏቸዋል፣ 7 ሰዓት ይሏቸዋል ምናምን አለ። የቀትር ጋኔን የሚል አለ። በቀትር ላይ የሚሰራ አለቃ መንፈስ አለ፣ መጽሐፍ ቅዱስ ይናገራል። እሱን እያልኳል። በሱ ሰዓትስ ቢሆን ወጋው በዚህ የምሰራ፣ በጎረቤት የምሰራ፣ በአጎቴ የምሰራ፣ በአያት የምሰራ እያልክ ነው የምትቃወሙ። ዲያብሎስን እንደዛ ተቃውሞ አይደለም እያለ ያለ መጽሐፍ ቅዱስ የእግዚአብሔርን ቃል አንሳበት። አሁን በጉባኤዎች ላይ በስፋት ስለ ኢየሱስ ሳይሆን የሚነገር በስፋት ምስክርነት እዩ። ጎጆ እንደዚህ ተብሎ እንደዚህ ሂዶ እንደዚህ ወጥቶ ምናምን በቃ የሆነ የሰፈርንም ወሬዎች እያመጡ የእግዚአብሔር መድረኮች ላይ እየተወራ ይገኛል። ስለዚህ መስተካከል አለበት። የእግዚአብሔር መድረኮች ስለ ኢየሱስ ብቻ ነው መሰበክ ያለባቸው። ምስክርነቶች አሉ። ከምስክርነቶች የተነሳ ሰዎች ይድናሉ። ምስክርነቶቹ ራሱ ኢየሱስ ተኮር ነው። ስለዚህ ዲያብሎስን እንዴት ነው የምንቃወመው? የዲያብሎስ ትልቁ ቁልፍ ልንገራችሁ፣ ትልቁ ነገር የእናንተን ሐሳብ መስረቅ። ሌባ ነው፣ ሐሰተኛ ነው። ሐሳባችሁን መስረቅ ነው የሚፈልግ። ሐሳባችሁ ትንሣኤው ላይ እንዳይሆን፣ የእናንተ ነገር ኢየሱስ ላይ እንዳያተርፍ፣ ሁሉ ነገራችሁ ኢየሱስ ላይ እንዳይሆን ከዛ አንስቶ ጋርዷችሁ ወይ በሕግ ያስራችኋል፣ ወይ ደግሞ በድክመታችሁ ወይ በሆነ ኃጢአት ውስጥ ይፈታል። ከዛ ወጣው ስትሉ ትግል ውስጥ ትገባላችሁ። ሐሳባችሁ ኢየሱስ ላይ ሳይሆን ሐሳባችሁ ድርጊታችሁ ላይ ይሆን፣ በዛ ጊዜ ሌባ ነው። ከአንዱ ወጣው ስትሉ የሆነ ቦታ ይከታችሁ፣ ከዛ ተሻገርኩ ስትሉ የሆነ ነገር ይገጥማችሁ። ኢየሱስ አንድ ነገር ተናግሯል። በምድር ሳላችሁ ፈተና አለባችሁ፣ ነገር ግን አይዟችሁ
ፈተናውን አሸንፌዋለሁ ብሎ። በምንም ፈተና ውስጥ የምትኖሩ የምታልፉ ሰዎች ካላችሁ ይሄን የምስራች ልንገራችሁ። ዲያብሎስን የምታሸንፉበት፣ የስጋችሁን ስራ የምታሸንፉበት፣ ምኞትን የምታሸንፉበት አንድ ነገር ልንገራችሁ። በምንም ሁኔታ ውስጥ እግዚአብሔር እንደማይጠላችሁ፣ በምንም ነገር ውስጥ ኢየሱስ እንደሚረዳችሁ አስቡ፣ እንደሚያግዛችሁ አስቡ፣ እንደሚያግዛችሁ ይንካል። በዚያን ጊዜ ምን ዲያብሎስን እየተቃወማችሁ፣ በምስጋና ውስጥ ዲያብሎስን እየተቃወማችሁ፣ በክርስቶስ ኢየሱስ የተሰጣችሁን ሕይወት አስቡ፣ ዲያብሎስን እየተቃወማችሁ። ለምሳሌ እኔ ዲያብሎስን ስቃወም ልንገራችሁ። እኔ በክርስቶስ የእግዚአብሔር ስሙ ከስሞች ሁሉ በላይ ነው። ይሄ ስም አድኖኛል፣ ይሄ ስም ፈውሶኛል፣ ይሄ ስም ከኃጢአት አንጽቶኛል፣ ይሄ ስም የዘላለም ሕይወት ሰጥቶኛል፣ ይሄ ስም ከስም ሁሉ በላይ ተሰጥቶኛል። ይሄ ስም አጋንንት በፊቱ መቆም አይችልም። ለዚህ ስም ፍጥረት ሁሉ እንዲሰግዱ የእግዚአብሔር ቃል ይናገራል። ይሄ ስም የኢየሱስ ስም ይባላል። ይሄ ስም ከሙታን ያስነሳል፣ ሙታንን ያስነሳል። ይሄ ስም በመገረፉ ስም ተፈውሻለሁ። በዚህ ስም ውስጥ መዳን አግኝቻለሁ። በዚህ ስም ውስጥ ከኃጢአት ተፈውሻለሁ። በዚህ ስም ውስጥ ከመርገም ነፃ ወጥቻለሁ። በዚህ ስም ውስጥ ከሕግ ዕዳ ነፃ ወጥቻለሁ። እሱም በሰማይ በምድር ከስሞች ሁሉ በላይ የተሰጠው የኢየሱስ ስም። አሁን ቁጭ ብዬ የማስበው ስለ ኢየሱስ ነው። በሄድኩበት ሁሉ የማስበው ኢየሱስ ነው። የማስበው ደግሞ ሞቶ የቀረውን አይደለም፣ ስለ ትንሣኤው። መጽሐፍ ሲናገር ኢየሱስን ከሙታን ያስነሳው ያ መንፈስ በእናንተ ውስጥ ቢኖር ለሚሞተው ሥጋችሁ ሕይወትን ይሰጧል ተብሎ ተጽፏል። ስለዚህ የማስበው ሁሉ ስለ እሱ ነው። የምናገረው እሱ ነው። የምሰብከው እሱ ነው። ወሬ እሱ ነው። ኢየሱስ ነው የምናገረው። ኢየሱስን ሁል ጊዜ ስለ እሱ እናገራለሁ፣ ስለ እሱ አወራለሁ፣ ስለ እሱ እናገራለሁ። ይሄን ሳደርግ ዲያብሎስን እየተቃወሙ፣ ይሄን ሳደርግ ኃጢአትን እያሸነፉ፣ ይሄን ሳደርግ ጽድቄ እየተገለጠ፣ ይሄን ሳደርግ የእግዚአብሔር ሕይወት በእኔ በሥጋዬ ላይ እየሰራ ነው። ይሄን ሳደርግ ለብዙዎች መዳን እሆናለሁ። ይህን ሳደርግ፣ ይህንን ስናገር፣ ይህንን ሕይወት ስናገር ለሚሞተው ሥጋዬ ሕይወትን ሰጠዋል። የሕይወት ውሃ ወንዝ ከወዳችሁ እየፈለቀ፣ የሕይወት ውሃ ወንዝ ወደ ሥጋችሁ እየፈሰሰ ነው። መጽሐፍ ሲናገር እኔ ሕይወት እንዲሆንላችሁ እንዲበዛላችሁ መጣሁ ተብሎ ተጽፏል። ስለዚህ ሕይወት ይበዛላችኋል። ከዛ ኃጢአትን ድል ታደርጋላችሁ። ከዛ በኋላ ጽድቅ በእናንተ ሕይወት የሚያያችሁ ሁሉ ይወዳችኋል። ስለ ኢየሱስ ስታወሩ አሌጌጋስ ስለ ኢየሱስ ስታወሩ ዲያብሎስን ተቃወሙ። ጽድቅን እያደረጋችሁ ነው። አያችሁ፣ ቅድም ኤፌሶን ላይ ያነበብኩት መጽሐፍ ይሄን ነው አድርጎ ያላችሁ። ወንጌል ስለ ኢየሱስ ነው። መጽሐፍ ሲናገር ወንጌል ስለ ልጁ ነው፣ ልጁም ክርስቶስ ኢየሱስ ነው ተብሎ ተጽፏል። አየህ፣ ጽድቅ ኢየሱስ ነው። በክርስቶስ ኢየሱስ በአምላክ መንፈስ ከኃጢአታችሁ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል ተብሎ ተጽፏል። ስለዚህ ኢየሱስን ብቻ ስታወራ፣ ስለ ኢየሱስ ስታስብ፣ አሰላስል፣ አመንዥግ። ስለ ኢየሱስ ሁል ጊዜ አስብ። ስለ ኢየሱስ በቃ ሌላውን ተወው፣ እመነኝ፣ አትታገል። ስለ ሌላው ነገር አትታገል። ምንም ነገር ውስጥ ሁን፣ ነገር ግን ኢየሱስ አስብ። ኢየሱስ እንደሚረዳ አስብ። ኢየሱስ ዛሬም እንደሚወዳ አስብ። ኢየሱስ ዛሬም ካለህበት ስፍራ እንደሚያወጣ አስብ። ዛሬ እመነኝ። አንተ ሸክም የከበደ እናንተ ሸክም የከበዳችሁ ወደ እኔ ነው፣ እኔም አሳርፋችኋለሁ ተብሎ ተጽፏል። ወደ ኢየሱስ ሩጥ። ወደ ኢየሱስ የምትሮጠው በምንድን ነው? በቃሉ ነው። የእግዚአብሔርን ቃል በማሰብ ነው። የእግዚአብሔር ቃል ምን ይልሃል? የክብር ተስፋ ያለው ክርስቶስ ባንተ ውስጥ መሆኑ ነው። የክብር ተስፋ ያለው ክርስቶስ ባንተ ውስጥ ነው። ስለዚህ ስትቀመጥ ስለ ኢየሱስ አውራ። ስትሄድ ከጓደኞች ጋር ሆነ፣ ከባለቤት ጋር ሆነ፣ ወይንም ደግሞ ሰንበዲ ከየትኛውም ሰው ጋር ብቻህንም ሆነ ተኝተህ ሊሆን ይችላል፣ ወይ ደግሞ እየሄድክ እየሰራህ ሊሆን ይችላል። በነገራችን ላይ ጸሎት ስፍራ አይወስንም። ባንተ መንፈስ የተነካ ቦታ አይመርጥም ለማምለኪያ። ይዘምራል በሄደበት አያስችለው የሆንክለት እንደሚል ዘማሪው። ስለዚህ በመንፈስ ስትነኩ እየሰራችሁ ሊሆን ይችላል። በዚህ ሰዓት ይህን በዓል እያከበራችሁ ሊሆን ይችላል። የሆነ መዝናኛ ቦታ ልትሆኑ ትችላላችሁ። ይህንን ኢየሱስ ስታስቡ ካላችሁበት ስፍራ ትወጣላችሁ። ወደ ሰማይ ማሰብ ይሆንላችሁ። መንፈሳዊ ዓለም መግባት ይሆንላችሁ። በስጋችሁ እግዚአብሔር መገለጥ፣ የጽድቅ ፍሬ፣ የቅድስና ፍሬ፣ የእግዚአብሔር ሕይወት በእናንተ ላይ መገለጥ ይጀምራል። ሻሎም፣ ብሩካን ናችሁ። መልካም
ኢየሱስ ያድናል።